በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የንግሥተ ሰማይ ወምድር የእግዝእትነ ማርያም የአስራት የበኩራት ልጆች የጻድቃን የሰማዕታት የቅዱሳን ሁሉ ወዳጆች እስከ መስቀል ሞት ድረስ በወደደንና ባከበረን ኋላም ርስት መንግሥት ኢየሩሳሌም ሰማያዊትን በጥቂት መንፈሳዊ ጥረት በብዙ አምላካዊ ቸርነት ያወርሰን ዘንድ በታመነው በልዑል እግዚአብሔር ፍጹም ሰላም እንደምን መጣችሁ? እንደምን ቆያችሁ? አሜን። የአምላካችን የፈጣሪያችን የልዑል እግዚአብሔር ስሙ መዘንጋት በማያውቀው ሕሊና ረፍት በማይስማማው አንደበት ምስጉን ስቡህ በኩሉ ፍጥረት ይሁን። አምላካችን እግዚአብሔር እንደረዳንና እንደገለጠልን መጠን በዚህ ሳምንት የምንነጋገርበት ሐሳብ ገብርኄር ተብሎ በሚጠራው ሐሳብ ይሆናል። እንደሚታወቀው ቅድስት ቤተ ክርስቲያናችን የጌታችን የመድኃኒታችን የኢየሱስ ክርስቶስን መዋዕለ ጾም ተቀብላ ማክበር ከጀመረች እነሆ ስድስተኛው ሳምንት ላይ ደርሳለች። ይህ ስድስተኛው ሳምንት በቅዱስ ያሬድ ስያሜ መሰረት ገብርኄር ተብሎ ይጠራል። የቃሉም ትርጉም ታማኝ አገልጋይ ማለት ነው። አምላካችን እግዚአብሔር በዚህ ሳምንት ከሚነገረው ቃል ከሚነገረው ምስጢር ጥበቡን ማስተዋሉን እንዲሰጠን የእርሱ ቅዱስ ፍቃድ ይሁንልን። እንግዲህ ከዚህ ሳምንት አስቀድሞ የነበረው ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምጽአቱ የሚነገርበት ደብረ ዘይት ተብሎ የሚጠራው ሳምንት ነበር። በዛ ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምጽአቱ የዓለም ማለፉ በስፋትና በምልአት ቤተ ክርስቲያን ያስተማረችበት ምስጢራትን የተረጎመችበት ንባባትን ያከናወነችበት ሳምንት ነበር። ይሄኛው ደግሞ ሳምንተ ምእመን በመባል የሚታወቀው ገብርኄር ነው። እንግዲህ ደብረ ዘይት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምጽአቱ እንደተነገረበት በገብርኄር ደግሞ የምእመናን ተግባራቸው የምእመናን አገልግሎታቸው ከአገልግሎታቸው ምእመናን የሚያገኙትን ዋጋ የሚታተትበት ምስጢሩ የሚብራራበት ሳምንት ነው። አምላካችን እግዚአብሔር ከዚህኛው ሳምንት ረድኤት በረከት እንዲከፍለን የእርሱ ቅዱስ ፍቃድ ይሁንልን። የዚህ ሳምንት መሰረታዊ ሐሳብ ከወንጌል የሚመነጨው ከማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ባለው ኃይለ ቃል ነው። ይህ ኃይለ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ምሳሌዎች መካከል አንዱና ዋነኛው ነው። ምሳሌውም መክሊት ስለተሰጣቸው ስለ 3 አይነት አገልጋዮች የሚናገር ነው። የዚህ ታሪክ ተመሳሳዩ ሐሳብ በሉቃስ ወንጌል በምዕራፍ 19 ቁጥር 12 ላይ እንደዚሁ ታትቶ የሚገኝ ነው። በምስጢር ቤተ ክርስቲያን በአንድ ትርጓሜ የምተረጉማቸው ሲሆን በንባብ ግን የተለያዩ ናቸው ማለት ነው። እኛም በዚህ ሳምንት ልዩ ትኩረት አድርገን የምንነጋገረው በማቴዎስ ወንጌል በምዕራፍ 25 ቁጥር 14 እስከ 30 ባለው ክፍለ ሐሳብ ይሆናል። ቃሉን ከዚህ በመቀጠል በማንበብ ምስጢራቱንና በውስጡ ያሉትን ሐሳቦች እግዚአብሔር አምላክ እንደፈቀደልን መጠን ለማብራራትና ለመተርጎም እንሞክራለን። ቃሉ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ጀምሮ ያለው ይህ ነው። ወደ ሌላ ሀገር የሚሄድ ሰው ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላ 5ም አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላም የእነዚያ ባሪያዎች ጌታ መጣና ተቆጣጠራቸው። 5 መክሊትም የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍሁበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለው፣ ወደ ጌታህ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍሁበት አለ።
ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለው፣ ወደ ጌታህ ደስታ ግባ አለው። አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉ ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልሰጠው በተገባህ ነበር፣ እኔም መጥቼ ያለኝን ከነትርፉ እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማልና፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፏጨት ይሆናልና ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ያለው ክፍለ ንባብ። ስለዚህ አምላካችን እግዚአብሔር በዚህ ቃል ውስጥ ሊነግረን የፈለገው መሰረታዊ ሀሳብ ምንድን ነው? ቅድስት ቤተ ክርስቲያንም በወንጌል ክፍሏ ተርጉማ አብራርታ ቀድሳ የምትነግረን ነገር ምንድን ነው የሚለውን አምላካችን እንደፈቀደልን መጠን ለማየት እንሞክራለን። ከቃሉ ከወንጌሉ ክፍል ወደ መጀመሪያው ስንመጣ አንዲት ቃል እናገኛለን፣ ወደ ሌላ ሀገር የሚሄድ ሰው የሚል። ይህ ሰው ለጌታው የተነገረለት በጎ ትርፍን ያተርፉ ዘንድ ለወዳጆቹ የሰጣቸው የመክሊቶቹ ሁሉ ጌታ ወደ ሌላ ሀገር እንደሄደ፣ ነገር ግን ንብረቱ በሳጥን ውስጥ ወይም በግምጃ ቤት ተከችሞ እንዳይቀር የፈለገ ያተርፉበትና ይጠቀሙበትም ዘንድ በራሱ ስልጣንና ጌትነት ባለሙያዎችን፣ አገልጋዮችን እንደለየ በዚህ ክፍል እናያለን። ስለዚህ ወደ ሌላ ሀገር ለመሄድ ተብሎ የተነገረለት ስለ መንግስቱ፣ ስለ ጽርሐ አርያም ነው። መንበረ መንግስት የዙፋኑ መቀመጫ፣ ጽርሐ አርያም ደግሞ የመለኮቱ ማሳያ፣ የመለኮቱ ልዕልና ማሳያ ናትና፣ ስለዚህ ወደ ሌላ ሀገር አለ መንግስቱ ዛሬ አትሰጠንምና በበጎ ምግባርና በበጎ ሃይማኖት ስንገለጥ መክሊቱ ወይም መንግስቱ ለእኛ የተገባች መሆኗን ለማጠየቅ ይሄድ ዘንድ ይሻላቸዋል፣ ማደሪያም ማዘጋጅላቸዋለሁ ባለው ቃል መሰረት ከዛ ወደዛ እንደሄደና በሰዓቱ ለነዛ አገልጋዮች መንግስት እንዳልተሰጠች ለማጠየቅ ወደ ሌላ ሀገር ሄደ ተብሎ ተነግሮለታል። ሩቅ የተባለውም የእግዚአብሔር መንግስት ኢየሩሳሌም ሰማያዊት ናት፣ በብዙ ድካምና በብዙ መከራ የምናገኛት። ባሮችን ጠራ የሚል ደግሞ ሌላ ክፍል እናገኛለን በወንጌሉ ክፍል። ይህ ትርጉም ምንድን ነው ቢባል አገልጋዮችን የመለየት አገልጋዮችን የመጥራትና ይድኑበትና መክሊት ያተርፉበት ዘንድ ስልጣንና ሀብታት ያለው እርሱ እግዚአብሔር እንደሆነ የሚያጠይቅ ነው። ማንም በመለኮት ስራ ውስጥ ድርሻ እንደሌለው በመጥራትና በመለየት ለይቶን በማጽደቅ ተግባር ውስጥ እግዚአብሔር በባህሪው አንድና በስልጣኑ ምሉ እንደሆነ የሚያጠይቅ ሀሳብ ነው። ሰዎች ስለፈለጉ፣ ሰዎች ስለመረጡ ብቻ የእግዚአብሔርን መንግስት ቤተ ክርስቲያንን ማገልገል እንዳይችሉ፣ እግዚአብሔር ካልፈቀደላቸው፣ እግዚአብሔር ለይቶ ካልቀደሳቸው በቀር ስሙን አንስተው ክብሩን መንግስቱን መውረስ እንደማይችሉ የሚያጠይቅ ሀሳብ ሆኖ እናገኘዋለን። እንዲሁም ይሆናልና የሚል ደግሞ ሌላ ቃል እናገኛለን በዚሁ ክፍል። የነዚህ ሶስቱ ወካይ የሆኑ ሰዎች የዓለምን ሕዝብ የሚወክሉ እንደመሆናቸው ይህ በመክሊት የማትረፍና በመክሊት ያለማትረፍ ጉዳይ ከዘላለም እስከ ዘላለም ድረስ ወይም እስከ ምጽአተ ክርስቶስ ድረስ የሚጸና ሀሳብ እንደሆነ፣ ምእመናን ሲፈተኑበት፣ ምእመናን ሲቸገሩበት የሚኖሩበት ጉዳይ እንደሆነ ሲያጠይቅ በምሳሌው እንዲሁ ይሆናልና በማለት ገልጾታል ማለት ነው። ስለዚህ ወደ መጽሐፍ ቅዱሱ ሀሳብ ስንመለስ የመጽሐፍ ቅዱሱ ምሳሌያዊ ንግግር በአጽንኦት የሚያስተምረን በአጽንኦት የሚነግረን ነገር ስለ 3 መሰረታዊ ጉዳዮች ነው። የመጀመሪያው ስለ መክሊት ሰጪው እንድናውቅ እንድንጠነቅቅ ነው። ሁለተኛው ስለ መክሊቱ ነው። ሶስተኛው መክሊቱን ተቀብለው ያተርፉበት ዘንድ ስለተለዩ አገልጋዮች ናቸው። መጽሐፍ ቅዱሱ በልዩነትም የሚያያቸው እነዚህን ነው። እኛ በዚህ ክፍል ማብራሪያ ውስጥ መክሊት የሚለውን በአገልግሎት፣ አገልግሎት የሚለውን ሀሳብ በመክሊት ተክተን ጌታ እንደፈቀደልን መጠን እንነጋገራለን።
ስለዚህ በዚህ ሐሳብ ውስጥ ሶስት እኔ ነኝ ባይ አካሎች አሉ። መክሊት ሰጪ፣ መክሊት ተቀባይና ስጦታው ራሱ መክሊቱ ማለት ነው። ስለዚህ እነዚህ ነገሮች ምንድን ናቸው? መክሊት ሰጪስ ማን ነው የሚለውን በልዩነት ለማየት እንሞክር። መክሊት የምንለው ሐሳብ በዓለም ውስጥ ያለውን ሁሉን ሐሳብ የሚጨምር ሁሉን ሐሳብ የሚይዝ ጉዳይ ነው። መክሊት ሁሉም ነገር ነው። የሰው ልጅ እግዚአብሔር በአርአያውና በምሳሌው የፈጠረበት መንገድ መክሊት ነው። ንግበር ሰብአ በአርአያነ ወበአምሳሊነ ብሎ የሰው ልጅ በሰራበት ጊዜ እግዚአብሔር ውድ የሆነውን የአምላክነትን ጸጋ የአምላክነትን ስልጣን ለሰው ልጅ አሳልፎ ሰጥቷል። ስለዚህ የመጀመሪያው መክሊት የሰው ልጅ እንደ እግዚአብሔር አርአያና ምሳሌ የተሰራበት የተፈጠረበት አግባብ ነው። እግዚአብሔር ማንም ሰው የሰውን ልጅ ፍጠር የሰውን ልጅ አስገኝ ብሎ ሳያዘው የሰውን ልጅ በገዛ ስልጣኑና በገዛ ፍቃዱ እንደፈጠረው ሁሉ ለሰው ልጅ የተሰጠው የመጀመሪያው መክሊት አምሳለ እግዚአብሔርነት ነው፣ ወይም እግዚአብሔርን የምንመስልበት የጸጋ ገንዘብ ነው። ሁለተኛው መክሊት የምንላት ሃይማኖት ናት። በሃይማኖት ሁላችንም አንዲት መክሊት ተሰጥቶናል። በባህሪው አንድ የሆነ እግዚአብሔርን እናመልክባት ዘንድ ረቂቅ የሆነውን እግዚአብሔር በጸጋ እንመስልባት ዘንድ የተሰጠችን ብቸኛዋ ሀብት ሃይማኖት ናት። በሃይማኖት መክሊታችንን ልንጠብቀው ይገባል። ስለዚህ ከታሪኩ አንጻር ተነስተን ያንን ሐሳብ ስናጸና በታሪኩ ውስጥ የተጻፈውን ሐሳብ ስናጸና የመጀመሪያው መክሊት ንዋይ ሆኖ እናገኘዋለን፣ ገንዘብ ሆኖ እናገኘዋለን። ገንዘብ ደግሞ በተፈጥሮ የምንነግድበት፣ የምናተርፍበት፣ በጎን የምናጸናበት፣ ክፉን የምናረቅበት መሳሪያ ሆኖ ለሰው ልጆች የተሰጠ ነው። ስለዚህ መክሊት ይነገድበታል፣ ይተረፍበታል እንጂ አይመለክም፣ አንታበይበትም ማለት ነው። በመክሊት መታበይ እንዳያገኘን የመክሊት ሁሉ ጌታ ተብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የሀብታት ሁሉ ምንጭ እንደሆነ በታሪኩ ላይ እንመለከታለን። ስለዚህ ሰዎች ገንዘብን ሊያመልኩ በገንዘብም አማካኝነት የሚገኙ ነገሮችን በሙሉ አምባ መጠጊያ ማድረግ እንደሌለባቸው ሲያጠይቅ ገንዘብ መነገጃና ማትረፊያ እንደሆነ ታሪኩ በምልአትና በስፋት ያስቀምጣል። ሌላው ገንዘብ የተሰጡ ስጦታዎች ናቸው። መክሊት የምንላቸው የተሰጡ ስጦታዎች ናቸው። ማንም ከራሱ ያላመነጫቸው፣ ማንም ከራሱ ያላስገኛቸው፣ ነገር ግን ከሰጪው ከአንዱ ብቻ የስጦታዎች ሁሉ ምንጭ ከሆነው ከእግዚአብሔር የምንቀበላቸው የተሰጡን የተገለጡልን ነገሮች ብቻ ናቸው። ሰው ወጥቶ ወርዶ የራሱን መክሊት መቅረጽ እንዳይችል ባሪያዎችንም ጠራ፣ ለእያንዳንዳቸውም እንደየመጠናቸው ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 መክሊትን ሰጣቸው በማለት ታሪኩ ይነግረናል። በዚህ ታሪክ ውስጥ የምንረዳው የመክሊት ምንጭ አገልጋዩ እንዳልሆነ ነው። ሰጪ ነሺ የሆነ አንድ ጌታ መኖሩን ታሪኩ በምልአትና በስፋት ይነግረናል። ሌላው መክሊት ማለት አቅምን ያገናዘቡ ስጦታዎች እንደሆኑ ታሪኩ ይነግረናል። አቅምን ያገናዘቡ ማለት ምን ማለት ነው? እንደየ መጠናቸው ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 ሰጣቸው በማለት ታሪኩ የሚያሳስበን እግዚአብሔር ጸጋን ሲሰጠን እግዚአብሔር አትርፈን የምንነግድበትን ደግሞ ድነን የምንጸድቅበትን መንፈሳዊ ሀብት ሲሰጠን እንደ መጠናችን እንደሆነ የሚያጠይቅ ነው። ስለዚህ መክሊቶቹ አቅምን ያገናዘቡ መሆናቸው በታሪኩ ውስጥ መረዳት ይቻላል። ሌላው መክሊቶቹ በቁጥር ተሰፍረው የተቀመጡ እንደሆነ ታሪኩ ይነግረናል። ለአንዱ 5 ለሌላኛውም 2 ለአንዱ 1 በማለት በቁጥር የታወቁ ወይም በሰጪው አካል ሁለንተናቸው የተረጋገጡ መሆናቸውን በግልጽ ታሪኩ ይነግረናል። ይህ ሐሳብ ጠንካራ መረዳትን ከበስተኋላ የሚያስከትል ነው። እንደሚታወቀው አምላካችን እግዚአብሔር ዓለምን ከመፍጠሩ በፊት በዓለም ላይ ያለው ሐሳብ ከእርሱ ጋር የነበረ ነው። ሁሉ በፊቱ የተገለጠና የታወቀ ነው። ስለዚህ በፊቱ መገለጡና የታወቀ መሆኑን ሲያጠይቅ በቁጥር ሰፍሮ እንደየመጠናቸው ሰጣቸው። 1 የሰጠው ስለ መጠኑና ስለ ሁኔታው ለማሳሰብ፣ 2 የሰጠው በ5 የዋጀው እያንዳንዳቸውም በዓለም ውስጥ የሚኖሩ ሰዎችን አውቃቸዋለሁ፣ እጠነቅቃቸዋለሁ፣ የእጆቼ ሥራ ናቸው ሲል ለእያንዳንዱ እንደየመጠናቸው ሰጣቸው ተብሎ ተገልጧል። ለዚህ ነው በማቴዎስ ወንጌል በምዕራፍ 10 ቁጥር 30 ላይ የእናንተ የራስ ፀጉር ድረስ በአምላካችሁ በእግዚአብሔር የታወቀ ነው በማለት የተነገረው። ሁለመናችን ሁሉ ነገራችን በእግዚአብሔር የተገለጠ የተረዳና የታወቀ እንደሆነ
ለማጠየቅ ነው። ሌላው መክሊቶቹ ቁጥጥር ያለባቸው ናቸው። በአምላክ የሚሰጡ ናቸው። ወጥቶ ወርዶ ለሚያተርፍባቸው የሚያጸድቁ የሚያድኑ ናቸው። ሆነውም ብቻ ግን የሚቀሩ አይደለም። ሀብት የሰጠ ካለው ከፍሎ ያዘጋጀው ጌታው ደግሞ መልሶ የሚቆጣጠራቸው ናቸው። የዘራው እርሱ ጌታ መልሶ የሚሰበስባቸው ናቸው። የበተነው እርሱ ጌታ መልሶ የሚለቅማቸው ናቸው። ስለዚህ መክሊቶቹን በልዩነት በታሪክ ውስጥ ስናያቸው ቁጥጥር የወደቀባቸው የመለኮት ፍቃድ በእነሱ ላይ ያለባቸው ናቸው። ይህንን በልዩነት የምናየው ነው። ወቀሳውም እንደዚሁ ቁጥጥሩም እንደዚሁ ሁለት አይነት ሐሳቦችን ይዞ የሚመጣ ነው። የመጀመሪያው ስለ በጎ ትርፍና ስለ በጎ ተግባር ምንን ይዞ የሚመጣ ነው? ምስጋናን ይዞ የሚመጣ ነው። ስለ ሀካይነት ስለ ሰነፍነት ደግሞ ወቀሳን ይዞ እንደሚመጣ በታሪክ ውስጥ እንመለከታለን። አንድ መክሊት የያዘው ሰው ባለማትረፉ ምክንያት አብዝቶ አምልቶ ባለማምጣቱ ምክንያት በጌታው ዘንድ የተላለፈበት ጥርስ ማፏጨት እሳት ወደሚነድበት መጣል ነበር። ስለዚህ መክሊቶቹ በልዩነት ቁጥጥር ያለባቸው የጌታውን ስልጣንና ጌትነት የሚዋጁ እንደሆኑ የሚያጠይቅ ነው። ለዚህ ነው በሉቃስ ወንጌል በምዕራፍ 12 ቁጥር 18 ላይ ብዙ ከተሰጠው ብዙ ይጠበቃል፣ ጥቂት በተሰጠው ደግሞ ጥቂት ይጠበቃል በማለት የተጻፈው ማለት ነው። ስለዚህ ሰሪያችን፣ አስገኛችን፣ የመክሊት ሁሉ ባለቤት የሆነው ጌታችን መክሊትን ከሰጠን የአገልግሎት ጸጋን ከሰጠን በኋላ በአገልግሎታችን በምንገለጠው መገለጥ ደግሞ መልሶ የአገልግሎታችንን ፍሬ የሚሰበስብ እንደሆነ የሚያሳይ ነው። ሌላው አገልጋዮቹ ናቸው። አገልጋዮቹ እነማን ናቸው? አገልጋዮቹ ደቂቀ አዳም ናቸው። በአምሳሉና በአርአያው የሰራቸው እሱ በወደደውና በፈቀደው ጊዜ የገለጣቸው ከራሱ በሐዲስ ኪዳንም ደግሞ ከጎኑ በፈሰሰች ውሃና ደም ቤተ ክርስቲያንንና ልጅነትን የሰጣቸው በተለይ አማኞችን የሚወክል ነው። አገልጋዮቹ የሰውን ዘር በሙሉ የሚወክሉ ናቸው። ከሰው ዘርም ደግሞ በተጨማሪ አማኞችን በልዩነት የሚወክሉ ናቸው። እነዚህ አማኞች ግን በልዩነት ስለተሰጣቸው መክሊት ማየትና ማስረዳት ወይም መግባባት እዛ ላይ በእጅጉ ያስፈልጋል። እነዚህ አገልጋዮች ምንም አማኞች ቢሆኑ ምንም የተመረጡ ቢሆኑ በአምላክ ሕሊና ታስበው የተሰበሰቡ ቢሆኑም እንኳን ለእያንዳንዱ ግን በእኩልነት አልሰጣቸውም። ገሚሱ የማስተማርና የመዘመር ጸጋ እንዲኖረው፣ ገሚሱ ደግሞ የመስራት ጸጋ እንዲኖረው ሁሉም እንደየመጠናቸውና እንደየአቅማቸው መጠን ብቻ እንደሰጣቸው ከመጽሐፍ ቅዱሱ ታሪክ መረዳት እንችላለን። ለአንዱም 5 መክሊት እንደሰጠው ተጽፏል በታሪኩ ላይ። እንደምታውቁት ሊቃውንተ ቤተ ክርስቲያን የቤተ ክርስቲያንን መጻሕፍት ሲተረጉሙ እነዚህን ክፍሎች 5፣ 2 እና 1 የተባሉ የመክሊት አሰጣጦችን በብዙ ሀተታዊ አንድምታዎች በብዙ ትርጓሜዎች አስቀምጠዋል። እኛ በዚህ መርሃ ግብር የምናየው ግን 2ቱን ብቻ ይሆናል። 5 መክሊት ምን ማለት ነው? 5 መክሊት ማለት የመጀመሪያው ሐሳብ 5 ሀብታት የተሰጣቸውን ሊቀ ጳጳሳትን፣ 5 መክሊት የተሰጣቸውን አገልጋዮችን የሚወክል ነው። እነዚህ 5 መክሊት የተባሉት የመጀመሪያው ሃይማኖት ነው። 5 መክሊት የያዘው ሰውዬ የመጀመሪያ መክሊቱ የምትወክለው በእርሱ ዘንድ የተሰጠች ለቅዱሳን አንድ ጊዜ ፈጽሞ የታደለች ከመለኮት የተገለጠች ሃይማኖትን ነው። ሁለተኛው ደስታን የያዘው ይህ ደስታ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 4 ቁጥር 4 ላይ በጌታ ደስታ ደስ ይበላችሁ ብሎ የገለጠው ደስታ ነው። ይህ ደስታ ክርስቶስ በእኛ ውስጥ እኛም በክርስቶስ ውስጥ የምንሆንበት ከቅዱስ ሥጋው ከክቡር ደሙ ተካፍለን ክርስቶሳዊ ማንነትን ገንዘብ የምናደርግበት ፍጹም አልቲሜት የሆነ ደስታ ነው። ሌላኛው መክሊታቸው ምሕረት ነው። ባለ 5 መክሊቶቹ ሶስተኛው መክሊታቸው ምሕረት ነው። ምሕረትን የሚያውቁ ለድሆች የሚራሩ ሰዎችን የሚወክል መክሊት ነው። አራተኛው ትዕግስትን ገንዘብ ያደረጉ ናቸው። ትዕግስት በአፋ የሚመጣውን ከሰዎች የሚመነጨውን እንዲሁም ትዕግስት ከጸላኤ ሰናያት ከዲያብሎስ የሚመነጨውን እነዚህን በሙሉ የሚታገሱ ስለ መንግሥተ ሰማያት ብለው በዚህ ዓለም ላይ መከራዎችን በሙሉ ታግሰው የእግዚአብሔርን መንግሥት በጽኑ ተስፋ የሚያደርጉ ሰዎች ማለት ነው። ስለዚህ አንዱ መክሊታቸው ትዕግስት ናት። 5ኛው መክሊታቸው ተስፋ ናት። ወነሴፎ ትንሣኤ ሙታን የሙታንን መነሳት በክርስቶስ ግብርም መገለጥ ምን እናደርጋለን?
ተስፋ እናደርጋለን እንድንል በተስፋ የሚመላለሱ ንዑዳን ክቡራን የሆኑ ናቸው። ስለዚህ 5 መክሊት የተሰጠው ሰው እነዚህን ነገሮች እንደያዘ ሰው ይመስላል። ሁለተኛው መክሊት የተባለው ደግሞ ሃይማኖትና ደስታ ነው። ቅድም ስዘረዝር ሃይማኖት፣ ደስታ፣ ምዕረት፣ ትዕግስትና ተስፋ ባለ 5 መክሊት ወካዮች ናቸው። 2 መክሊት የሚወክለው ደግሞ ሃይማኖትና ደስታን የያዘ ሰው ነው። ይህ ሃይማኖት በጌታ ደስታ ደስተኝነትን የሚፈጥር ነው። ለምን? ሃይማኖት በውስጡ ተግባራዊ ክርስትናን የያዘ ስለሆነ ክርስቶስ በእኛ ውስጥ እኛም በክርስቶስ ውስጥ የምንኖርበት ሕይወት ሐዋርያው ቅዱስ ጳውሎስ ደስተኝነት ብሎ የገለጠው ነው። ስለዚህ ባለ 2 መክሊቶቹ ሃይማኖትን ከምግባር ጋር አንድም ሃይማኖትን ከደስታ ጋር የያዙ ሰዎች ምሳሌዎች ናቸው። ሊቃውንትም ይህንን ሲያመሳጥሩ ብሉይን ወሐዲስ ከያዙት ጋር አመሳጥረው ያስቀምጧቸዋል። ሶስተኛው ባለ 1 መክሊት ነው። ይህ ሰው ደግሞ በሃይማኖት የሚመላለስ ሃይማኖት አለኝ ብሎ የሚመላለስ ሰውን ይመስላል። ይህ ሰው ምግባርና ደስተኝነት በሕይወቱ የሌለ ነገር ግን ለቅዱሳን አንድ ጊዜ በቅብብሎሽ የተገኘች ሃይማኖት ውስጥ ብቻ በመኖር ለመኖርና ለመዳን የሚሞክር ሰውን ይመስላል። ሃይማኖት ግን ያለ ምግባር ያለ ደስተኝነት በራሷ ባዶ እንደሆነች ያዕቆብ በመልእክቱ በምዕራፍ 2 ቁጥር 14 ላይ ሲነግረን ሃይማኖት ያለ ምግባር ሙዕት ውእቱ ሟች ነች ወይም ሙት ነች በማለት በግልጥ ያስቀምጥልናል። ስለዚህ ከደስተኝነትና ከዚህኛው ምግባር የተለየ ሃይማኖት በራሱ የዘላለም ድነትን እንደማያሰጥ መጽሐፍ ቅዱስ በራሱ ያስቀምጣል። ባለ 1 መክሊት የሚወክለው ሃይማኖትን ያለ ምግባር ሃይማኖትን ያለ ክርስቶስ ደስታ የያዘን ሰው ይመስላል ማለት ነው። ሁለተኛው ትርጓሜያችን ባለ 5 መክሊት የሚባለው ጳጳሳትን ካህናትንና ዲያቆናትን የሚሾም እንዲሁም ደግሞ የማጥመቅና የማቁረብ ጸጋ ያለውን ሰው ይመስላል። ይህ በቤተ ክርስቲያናችን ጳጳሳት ብለን የምናስቀምጣቸው ናቸው። ሊቀ ጳጳሳትን የመሾም ካህናትን የመሾም ዲያቆናትን የመሾም እንዲሁም ደግሞ የማጥመቅና የማቁረብ ሙሉ ስልጣን ያላቸው ናቸው። እነሱ የሚወከሉበት ነው። ሁለተኛው መክሊት የምንለው ደግሞ የቄስ ወይም የካህናት ምሳሌ ነው። እነኚህ ደግሞ የማስተማርና የማቁረብ ስልጣን አላቸው። ሁሩ ወማሄሮ ውስተ ኩሉ አጽናፈ ዓለም ብሎ በሐዋርያት በኩል ትእዛዝን ያስተላለፈው ጌታችን በካህናት በኩል ደግሞ የማስተማርን ጸጋ ያጸናል። ስለዚህ በማስተማርና በማቁረብ የሚተጉት ባለ 2 መክሊት ተብለዋል። ባለ 1 መክሊት ተብለው የተጠሩት ደግሞ ዲያቆናት ናቸው። አገልግሎታቸውም የተልእኮ ስራ ብቻ ስለሆነ ማለት ነው። ስለዚህ እነዚህ 2ቱ የትርጓሜ አይነቶች ናቸው። በልዩነት ግን ለማየት ስንሞክር ሁለተኞቹ ባለ 2 መክሊት የምንላቸው ካህናት ያስተማሯቸውን ሰዎች እንዲያቆርቧቸው ያቆረቧቸውን ሰዎች ደግሞ በቁርባን ይጸኑ ዘንድ ያስተምሯቸው እንዲገባ መጻሕፍት ይደነግጋል። ኤጲስቆጶሱም በተሰጠው ግብር ሊገለጥ ይገባል፣ ካህኑም እንደዚሁ። ዲያቆኑ ግን በተሰጠው አንዱ መክሊት ወጥቶ ወርዶ ተልእኮን አፋጥኖ ወደ ማዕረገ ክህነት እንዲደርስ ቤተ ክርስቲያን በሃይማኖት ላይ ምግባርን እንዲጨምር በሚስጥር እያሰናሰለች በዚህ ሳምንት ታስተምራለች ማለት ነው። ስለዚህ በሃይማኖት በምትገኝ ዋጋ ከፍ ያለች ልዕልና ማግኘት እንዲቻል በተሰጠን መክሊት ልንጠቀም ይገባል። ብዙዎቻችን ያለ መክሊት እግዚአብሔር አልገለጠንም፣ ያለ መክሊት እግዚአብሔር አልሰራንም። ለሁላችንም የሚጠቅም ወደ መዳንም የሚያደርሰን መክሊት ደግሞ ተሰጥቶናል። ያንን መክሊት በመውጣትና በመውረድ እንድናውቀው አውቀነውም ደግሞ አትርፈንበት 30 ስለ ወጣኒነት 60ም ደግሞ ስለ ማዕከላዊነት 100ም ፍሬ አፍርተን እነኚህ ገብረ ኄር ከተባሉት አገልጋዮች ጋር እንድንደመር አምላካችን እግዚአብሔር ይርዳን። ስለዚህ በዚህ ሳምንት የምናስበው በዚህ ሳምንት የምንጠነቀቀው አገልግሎት ወደ ክርስቶስ የዘላለም ሕይወት የሚያደርስ መሆኑን አገልግሎታችን ከዘረኝነት አገልግሎታችን በእውቀታችን ላይ የተመሰረተ ወይም በምንተዋወቅበት የእውቅና ደረጃ ብቻ ላይ የተመሰረተ እንዳይሆን ልንጠነቀቅ ይገባል። አገልግሎታችን ተቆጥሮ የተሰጠ እንደሆነ ሁሉ የተሰጠንን አገልግሎት ተቀብለን ልናተርፍበት ይገባል። አገልጋይነት የሚጀምረው ራስ ላይ ከምንሰራው ስራ በመነሳት ስለሆነ አገልግሎት የሚገለጠው እኔ በራሴ ላይ እውነተኛ የእግዚአብሔር መቅደስ በመሆን የማደርገው ስለሆነ
በጎ አገልጋይ የሚባለው ማን ነው ብለንም ስናስቀምጥ የመጀመሪያው በአማን ከጌታው መክሊት የተሰጠውና እርሱም የተቀበለ ነው። ዛሬ የክርስቶስ ማዳኑ የክርስቶስ ሃይማኖቱ አማናዊት የሆነች የእግዚአብሔር መንግስት ለሁላችን ተሰጥታናለች። ግን ብዙዎቻችን ባለመቀበል የተቀበልናት ናት። ያ ማለት ምን ማለት ነው? በተለምዶ ከእናት ከአባቶቻችን የወረስነው የተረከብነውን ሃይማኖት እስከ ዘመናችን አምጥተናል። ነገር ግን በተግባራዊ ክርስትና የተገለጥንበት አግባብ ሲታይ ብዙ ክፍተቶች ያሉበት ነው። እነዚህ 5 እና 2 መክሊቶች የተሰጣቸው ያተረፉ ሰዎች ግን የመጀመሪያው መክሊታቸውን በጽኑ ተቀብለዋል። እኛ ከእግዚአብሔር የተሰጠንን እግዚአብሔር በእኛ ማንነት ውስጥ ያጸናውን አገልግሎት በምን ያህል ደረጃ ጠብቀናል፣ ተቀብለናል የሚለውን ማሰብ ያስፈልጋል። አገልግሎት ልክ በሃይማኖት ደረጃ እንዳለው ልዕልና ነው የሚሰጥ የምንቀበለውና አትርፈን ደግሞ ወደ ባለቤቱ የምንመልሰው ስለሆነ ማለት ነው። ስለዚህ መጀመሪያ መክሊትን በጽኑ እምነት ውስጥ ሆነን መቀበል ያስፈልጋል። ዛሬ ከተሰጡን መክሊቶች መካከል አንዱ ሃይማኖት ነው። በሃይማኖት ውስጥ በጎ በመስራት እርስ በርስ በመዋደድ በመፋቀር ይህንን መክሊት ልናተርፍበት ይገባል። በተለይ በዚህ የጾም ወቅት ለድሆች በመራራት ላዘኑት መጽናናት በመሆን ይህንን መክሊት እንዲያፈራ ይህ መክሊት እንዲጸና ልናደርግ ይገባናል። አምላካችን እግዚአብሔር በዚህ ተግባር እንዲገልጠን የእሱ ቅዱስ ፍቃድ ይሁንልን። ሁለተኛው በጎ አገልጋይ ለመሆን በጌታው የተመሰከረልን ልንሆን ይገባል። ዛሬ ብዙዎቻችን በጥሩ አገልግሎቶች ውስጥ ብናልፍ በጥሩ አገልግሎቶች ውስጥ ብንወጣ ብንወርድ ምስጋናውን የምንሻው ከምድራዊ ሰው ነው። በሚጠፋ ነዋይ በሚጠፋ ገንዘብ ምንን እንሻለን? ዋጋችንን እንሻለን። ነገር ግን ዋጋችንን ሊሰጠን የሚችለው የሰማይ አምላክ እንደሆነና የመረጠን የመክሊቱ ባለቤት ለዋጋችን ደግሞ መስጠት የራሱን የሆነ ጌትነትና ስልጣን እንዳለው ልናውቅ ይገባል። ስለዚህ ሊመሰከርልን ሊረጋገጥልን የሚገባው አስቀድሞ መክሊቱን ከሰጠን ሰው ከሰጠን አካል እንዲሆን ማሰብ መረዳት ያስፈልጋል። በታሪክ ውስጥ የምንረዳው እናንተ በጎ ባሪያዎች በጥቂቱ ታምናቸዋልና በብዙ ትሾማላችሁ ያላቸው አስቀድሞ ገንዘቡን የሰጣቸው መክሊቱን ወደ እነሱ ያሳለፈው ጌታው ነበር። ዛሬ በብዙ መንገድ መክሊት ሰጥቶናል። የእውቀት መክሊት ሰጥቶናል። የጤንነት መክሊት ሰጥቶናል። የሃይማኖት መክሊት ሰጥቶናል። የመንግስት የቤተ ክርስቲያን መክሊት ሰጥቶናል። ቤተ ክርስቲያን የእግዚአብሔር መንግስት በምድር ላይ ያለች ናትና በመክሊት ደረጃ ተሰጥታናለች። ከሁሉ በላይ ደግሞ ሃይማኖት ተሰጥቶናል። በዚህ ሃይማኖት ማትረፍ እንዲገባን መጠቀም እንዲገባን ተጠቅመንም ደግሞ ጌታው ራሱ በሚመጣበት በዳግም ምጽአቱ እናንተ በጎ ባሪያዎች በጥቂቱ ታምናችኋልና በብዙ ትሾማላችሁ ብሎ በመንግስተ ሰማይ ሹመትን እንዲሰጠን ዛሬ በተግባራዊ ክርስትና ውስጥ መመላለስ አለብን። ስለዚህ በጎ ባሪያ በመሆን በጎ አገልጋይ በመሆን ልንገለጥ ይገባናል ነው። ይህንንም በተመለከተ በመጽሐፈ ምሳሌ በምዕራፍ 27 ቁጥር 2 ላይ እንዲህ ይላል፣ ሌላው ይናገር እንጂ አፍህ አይደለም በማለት ጠቢቡ ይናገራል። ስለዚህ ለአገልግሎታችን ምንጭ የምናደርጋቸው መስካሪ የምናደርጋቸው የሚያዩን ቢጾቻችን መሆን የለበትም። ምድራዊ የሆነ ጥቅምና በቁየት ለማግኘት ብለን የሰማዩን አገልግሎት ማከናወን የለብንም። ዋጋ ሁሉ ሊሰጥ የሚችለው ባለመክሊቱ የመክሊቱ ባለቤት እንደሆነ ልናሰምርበትና በጽኑ ልንረዳው ይገባል ማለት ነው። አራተኛው በዚህ አገልግሎት ውስጥ ማየት ያለብን እምነትና ዕውቀት አስተባብሮ የያዙ መሆናቸውን ነው፣ ወይም መያዝ እንዳለብን የሚያጠይቅ ነው። ወደ ታሪኩ ስወስዳችሁ በታሪክ ውስጥ ጌታው ባሪያዎችን እንደጠራ ይናገራል። በባሪያዎቹ መጠራት ውስጥ ግን እነዚህ በጎ ባሪያ ተብለው የተጠሩት ባለ 5 መክሊቱና ባለ 2 መክሊቱ ስለ ጌታቸው ያላቸው ነገር እጅግ በጣም አስቀኝ ነው። ጌታቸውን አምነውታል፣ ጌታቸውን አውቀውታል። እምነታቸው በምን ይገለጣል የሚለውን ማየት እጅግ በጣም ጠቃሚ ነው። ይህንን መክሊት በሰጣቸው ጊዜ እኔ ወደ ሩቅ አገር እሄዳለሁና በዚህ መክሊት አትርፉ አላቸው። ከሩቅ አገር ይመለስ አይመለስ ይቻል አይቻል በሚለው ጉዳይ ላይ ምንም አይነት ዕውቀት ሳይኖራቸው ጌታቸውን ግን አምነዋል። አምነውም ወጥተው ወርደው አትርፈዋል። ዛሬ ጌታ በዕለተ ምጽአት ይመጣል ተብለን ንስሐ ግቡ ቁረቡ ብንባል በጌታችን ላይ ያለን እምነት ደካማ በመሆኑ እንደህያለን ወደኋላ እንወድቃለን። እነዚህ አገልጋዮች ግን ከነሱ የምንማረው
አትርፈው ነግደው እንዲጠብቁት በሰጣቸው ቃል ታምነው ጸንተው ቆይተዋል። ስለዚህ እነዚህ አገልጋዮች በጌታቸው ላይ ጽኑ እምነት ነበራቸው። ሁለተኛው ደግሞ እነዚህ አገልጋዮች በጌታቸው ላይ እውቀት ነበራቸው። ዛሬ ስንቶቻችንን እግዚአብሔርን ከማመን አልፈን ነገረ እግዚአብሔርን ለማወቅ ምን ተገው? ምክንያቱም በዮሐንስ ወንጌል በምዕራፍ 6 ቁጥር 69 ላይ የተጻፈ አንድ ቃል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቅዱስ ሥጋውና ክቡር ደሙ ባስተማረበት ክፍል ብዙ ሰዎች ትምህርቱ አስጨናቂ እንደሆነና ከሱም ጋር መቆየት እንዳያስፈልግ አስበው ከሱ በሸሹ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ዞሮ የጠየቃቸው አንድ ጥያቄ ነበር። እናንተስ ልትሄዱ ትወዳላችሁን ብሎ። ያን ጊዜ ቅዱስ ጴጥሮስ የተናገረው ቃል እጅግ በጣም ገዢ ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል፣ አውቀናል በማለት ተናግሯል። በጎ አገልጋይ ስለ ቤተ ክርስቲያንና ስለ እግዚአብሔር መንግስት በማመንና በእውቀት የሚመላለስ ነው። ከነዚህ አገልጋዮች የምንረዳው መክሊቱን ስለሰጣቸው ጌታቸው እምነትና እውቀት ነበራቸው። ዛሬ እግዚአብሔር በቤተ ክርስቲያን ላይ ስላለው ረድኤትና ቸርነት ምን ያህሎቻችን ከማወቅ አልፈን እናምነዋለን? ከማመንስ አልፈን በእውቀት እንገነዘበዋለን? የሚለው ለእኛ የቤት ስራ የሚተው ነው። ስለዚህ በማወቅና በእምነት የምንመላለሰው መመላለስ በእጅጉ ታላቅ የሆነ የሃይማኖት ጽናትን ያድለናል። መክሊቱም እንዲያፈራና ወደ ጌታችን ማዕድ ወደ ጌታችን ማህበር እንድንገባ የራሱን አስተዋጽኦ ያደርጋል ነው። ሌላው በበጎ አገልግሎት በዚህ የመክሊት ማትረፍ አገልግሎት ውስጥ ለመገለጥ ቅንነትና በጎነት ያስፈልጋል። ተወዳጆች፣ ቅንነት የእግዚአብሔርን ክብርና የእግዚአብሔርን መንግስት እንድናይ በእጅጉ የምትረዳን ናት። የተሰጠችን መክሊት አትርፋ አምልታ እንድትገኝ በበጎ የምትሰራልን በበጎ የምታሳየን ታላቅ መንፈሳዊ ሀብት በጎነት፣ ቅንነት ነው። እነዚህ አገልጋዮች የጌታቸውን መምጣትና አለመምጣት ሳያረጋግጡ እንኳን በበጎነትና በቅንነት ጌታቸውን አገልግለዋል። ስላገኙትም መክሊት ትርፍን አጽንተዋል። ጌታቸውን በዚህ ተደስቶባቸዋል። ስለዚህ አገልግሎታችን በፍቅርና በቅንነት ላይ የተዋጀ የተመሰረተ ካልሆነ በተሰጠን መክሊት ማትረፍ ጌታንም ማስደሰት አንችልም። ስለዚህ ቅድስት ቤተ ክርስቲያን በዚህ ሳምንት ገብርኄርን አንስታ የምትሰብክበት ዋናው ዓላማ አገልግሎታችን ክርስቶስን የሚገልጥ ጌታችንን የሚገልጥ የቤተ ክርስቲያንን ደግሞ ዘላለማዊ መንግስትነት ከፍ አድርገው የሚያሳይ እንዲሆን በማሰብ ነው። በአገልግሎታችንም ጌታችን ለፍርድ ጌታችን ጻድቃንን በቀኙ ኃጥአንን በግራው ለማቆም በሚመጣበት ሰዓት ከቀኙ ቆመን ክብሩን መንግስቱን እንድንወርስ መልካምን ፍሬ አፍርተን ስሙን ቀድሰን እንድንኖር የሚያስችል ህይወት እንዲኖረን ለማድረግ ነው። ስለዚህ በዚህ ክፍል የምንመለከተውም ዋናው ዓላማ ይህ ነው። ስለዚህ ሁላችንም በተሰጠን ጸጋ ፍሬዎችን አፍርተን ቤተክርስቲያንን ወክለን የክርስቶስን መንግስት ከፍ አድርገን አሳይተን መንግስቱን እንድንወርስ የእሱ ቅዱስ ፍቃድ ይሁንልን። ከዕለቱ ከሳምንቱ ረድኤት በረከትን አካፍሎ ከገቡባት መውጣት ከተገኘች መታጣት ለሌለባት መንግስቱ የበቃንና የተዘጋጀን እንዲያደርገን የእሱ ቅዱስ ፍቃድ ይሁንልን። ለእግዚአብሔር ምስጋና ይሁን፣ ለወለደችውም ለድንግል እጅግ ለተከበረውም ለክቡር መስቀል ለዘላለሙ አሜን።